ከኮንፊውዥናችሁ ልገላግላችሁ ነው ዛሬ ስፔሻሊ አሜሪካ ካላችሁና ፋይናንሴን ማሻሻል ፈልጋለሁ ማሳደግ ፈልጋለሁ ግን ምን አይነት መንገድ መከተል እንዳለብኝ አላቅም ወሰን አቅቶኛል የምትሉ ከሆነ ይሄ ቪዲዮ ለእናንተ ነው። ኦኬ in my humble opinion አሜሪካ ውስጥ ሁለት መንገድ ብቻ ነው ያለው clearly financial freedom ወይ ደግሞ እድገት ማግኘት የምትችሉበት ማለት ነው። የመጀመሪያው high paying የሆነ ፊልድ መርጣችሁ እዛ ውስጥ በዛ ተምራችሁ ወይ ደግሞ ኦልሬዲ ዲግሪ ካላችሁ ኤክስፒሪየንሳችሁን ብቻ እንደምንም ታግላችሁ ስራ ውስጥ መግባት። ይሄ ፓሽኔ ነው ምናምን like we don't have that luxury okay we have to pick high paying የሆነ ፊልድ። አንደኛው እሱ ነው። ሁለተኛው simply business ነው። ኦኬ ቢዝነስም ስንመርጥ the same thing lucrative የሆነ ቶሎ ማደግ የሚችል እንጂ like sexy ምናምን ስለሆነ አይደለም። ኦኬ ወይ ደግሞ ሁሉም ሰው ስለሚያደርገው ሳይሆን actually ብር ያለው የት ነው ብለን መርጠን ቢዝነስ ውስጥ መግባት that's the only two ways okay legally and morally ማግኘት የምንችልበት ማለት ነው። so keep that in mind ስታቹስ ከነበረና የትኛውን ልምረጥ እያላችሁ ከሆነ ከነዚህ ሁለቱ ውስጥ ፎል የማያደርገውን ክሊክ 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 ያደርጋችሁ አጥቡት ማለት ነው ምርጫችሁን። ከዛ አንዱ ምረጡና follow that